በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ እንደ እግዚአብሔር አምላካችን ቅዱስ ፈቃድ ነሐሴ 13 ደብረ ታቦር በዓል እንመለከት እንማራለን። እግዚአብሔር አምላካችን ልቡናችንን ይክፈትልን። ነሐሴ 13 ቀን ደብረ ታቦር በቤተክርስቲያናችን ይከበራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጸበት ቀን ስለሆነ ደብር ማለት ተራራ ማለት ነው። ተራራ ከፍ ያለ ቦታ ማለት ነው። ታቦር ማለት ደግሞ የቦታ ስም ነው። በኢየሩሳሌም የሚገኝ ተራራ ማለት ነው። በአጠቃላይ ደብረ ታቦር ማለት የተራራ ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢረ መለኮቱን የገለጸበት ቦታ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሦስቱን ሐዋርያት አስከትሎ ወደ ደብረ ታቦር ይዞ ሄደ። ይህም ምስጢር አለው። ምስጢር ለማሳየት ነው። ምስጢር በአደባባይ አይነገርም። ስለዚህ በተራራ ቦታ እና ዘጠኙን ከተራራው ስር አስቀመጠ። ለምን አስቀመጣችሁ? ይሁዳ መማር ስለነበረ ጌታችን በተሰቀለበት ጊዜ ይሁዳ እኔን ምስጢር ላይ እንዳይል ዘጠኙ አብሮ ከስር ሦስቱን ግን ወደ ደብረ ታቦር ይዟቸው ሄደ። እዛ ቦታ ሙሴ እና ኤልያስ አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት 3 ከነቢያት 2 ለምን አደረገ? ሐዋርያት ቅዱስ ጴጥሮስ በመጀመሪያ ጥያቄ አቅርቦ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድ በሚሉት ጊዜ ጌታ በአንተ ላይ እንዴት መሰቀል አይሁድ ሲከላከል ነበር እና ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን ለማስተማር ምስጢሩን ለማስተማር ወደ ደብረ ታቦር ይዞት ሄደ። በተጨማሪ ደግሞ ዮሐንስ እና ያዕቆብ ሁለቱ ሐዋርያት አሉ። እነሱ በተመሳሳይ እናታቸው ጌታ ሆይ አንዱን በቀኝ አንዱን በግራ ንጉሥ አድርግልኝ ብላ ለምን ነበረ እና ንግስና መስጠት የሚችለው ማን? እግዚአብሔር አባቴ ነው። በዚህም ለማስተማር ፈልጎ ነው። እኔ የምጠጣው ጽዋ እናንተ መጠጣት ትችላላችሁ። እኔ የምጠመቀው ጥምቀት እናንተ መጠመቅ ትችላላችሁ። ነገር ግን ስልጣን የሚሰጠው በቀኝ በግራ ስልጣን የሚሰጠውማ ሰማያዊ አባቴ ነው ብሎ ነበረ። በዚህም ለማስተማር ዮሐንስ እና ያዕቆብ እና ዮሐንስ ሁለቱም ደብረ ታቦር ይዟቸው ሄደ እና ደብረ ታቦር እዛ ቦታ ኤልያስ እና ሙሴ አሉ። ሙሴ የተጠራበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ሙሴ ከዚያ በፊት ነበረ። ምን አለ ሙሴ? ጌታ እግዚአብሔር ፊት ለፊት ብዙ ጊዜ ቃል በቃል ከ500 በላይ ሲነጋገረው ነበረ። ፊትህን ማየት እፈልጋለሁ ሙሴ ሲል ነበረ። ጌታም ምን ያለው? ዘር ያልተዘራባት ገና አዲስ ዘር አምጥተህ መስዋዕት ብታቀርብ ይታያል ብሎት ነበር። ምሳሌው ግን እኔ በደብረ ታቦር መስዋዕት ሆኜ ሲቀርብ ይገለጽልሃል ማለቱ ነው። እና ሙሴም በተስፋ ሲጠብቅ ነበረ እና በደብረ ታቦር ቀን ሙሴ በቦታው ተገኘ። ኤልያስም በተመሳሳይ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ዘመን ጌታ ኢየሱስ ማን ይሉታል ብሎ ሲጠይቅ ግማሹ ሙሴ ግማሹ ኤልያስ ነቢይ ነው ነበረ። በዚህ ምክንያት የነቢያት ጌታ መሆኑን ለማሳየት ሙሴ እና ኤልያስን ወደ ተራራው ይዟቸው ሄደ እና በዛ ቦታ
ከሐዋርያት 3 ከነቢያት 2 በአጠቃላይ 5 ነበሩ። 5 ማለት በቤተ ክርስቲያን ስርዓት ምስጢር ነው። 5ቱ አማረ ምስጢር። ሁለተኛ ቅዳሴ በሚያደርጉበት ጊዜ 5 ልኡካን አገልጋዮች አሉ እና ምስጢር ለማሳየት ፈልጎ በዛ ቦታ ቅዱስ ጴጥሮስ ጥያቄ ያቀረበ፣ ጌታ ሆይ እዚህ ቦታ በጣም ደስ ይላል፣ 3 ዳስ እንስራ፣ አንዱ ለአንተ፣ አንዱ ለሙሴ፣ አንዱ ለኤልያስ እንስራ ብሎ ጥያቄ አቅርቦ ነበረ እና ይህን የመጠየቅበት ምክንያት ሙሴ በዘመኑ መና ከሰማይ ያወረደ ሕዝቡ ስለምግባቸው ነበረ፣ ተአምር ሲያደርግ ነበረ። ኤልያስም በተመሳሳይ እሳት ከሰማይ አውርዶ ሕዝቡን ሲያጠፋ ነበር እና ጴጥሮስ ይህንን ተረድቶ ሙሴና ኤልያስ ይጠቅማል ብሎ አያስቡ ነበር። ግን ከፍተኛ ጥቅም ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ባለቤቱ አለ እና አሁን ጴጥሮስ ይህን በሚናገርበት ጊዜ ነጭ ከሰማይ መብረቅ ድምፅ ወጣ። በዚህን ጊዜ ሁሉም ደንግጠው ወደቁ። ጌታችን መድኃኒታችን ኢየሱስ ክርስቶስም አጽናናቸው፣ አስነሳቸው፣ አይዞህ ተነሱ አላቸው። ፊቱን ማየት አይቻልም ማለት መለኮቱ ብርሃነ መለኮቱን ገለጠላቸው ማለት ነው እና ለሐዋርያትም ምክር ሰጣቸው። ይህንን ምስጢር ሞት ከሙታን እስከመነሳ ድረስ ለማን ሰው እንዳትናገሩ፣ ከሙታን ከተነሳው በኋላ መናገር ይቻላል። ግን አሁን ግን ከሙታን እስከመነሳ ድረስ ለማን አትናገሩ፣ አጠንቀቃቸው፣ መከራቸው እና ይህ ለምን ምስጢር መሆኑን ማሳየት ነው። ጌታችን ብርሃነ መለኮቱን በደብረ ታቦር ገለጠ። ደብረ ታቦር የቤተ ክርስቲያን ምሳሌ ነው። ዛሬ ቤተ ክርስቲያን ሁላችን እንመላለሳለን። ቤተ ክርስቲያን የሰላም ቦታ ነች። ቤተ ክርስቲያን እኛ የምንፈልገውን እናገኛለን። ቅዱስ ጴጥሮስ በዚህ ቦታ ለእኛ መልካም ነው ያሉ ምክንያት እኛም ቤተ ክርስቲያን መኖራችን መልካም ይሆናል እና ደብረ ታቦር በተጨማሪ የመንግስተ ሰማያት ምሳሌ ናት። መንግስተ ሰማያት የሚገቡት በጋብቻ የሚኖሩ በድንግልና የሚኖሩ ይሆናል። ሙሴ አግብቶ ሙሉ ነበረ። በተመሳሳይ ኤልያስ ደግሞ ድንግል ነበረ እና ሁለቱም የጋብቻ የሚኖሩ ነቢያትም ሐዋርያትም መንግስተ ሰማያት የነሱ የተሰጠች መሆኑን ጌታችን እኛ ሲያስተምረን ነው እና ደብረ ታቦር ብርሃነ መለኮቱን ለእኛ ገለጠልን ማለት ቤተክርስቲያን ለእኛ የሚጠቅም ምስጢር አስተማረ ማለት ነው። ዛሬ ወገኖች እኛም በቤተክርስቲያን መመላለስ ይኖርብናል። ምክንያቱም በረከት የምናገኝበት ቦታ ማለት ነው። ያቺ ደብረ ታቦር ቤተክርስቲያን ምሳሌ የሆነች እኛም ቤተክርስቲያን የምናገኙ በረከት ብዙ ነው እና ጌታችን ይህንን ምስጢር ለእኛም አስተማረን እና በደብረ ታቦር በዓል ስናከብር ጌታችን ለሐዋርያት ለነቢያት የገለጠውን ምስጢር እያሰብን ያለበት እና አምላካችን መድኃኒታችን ኢየሱስ ክርስቶስ ምስጢሩን ለሁላችንም ይግለጥልን እና ደብረ ታቦር ብዙ ጊዜ እኛ የምናከብረው በአንዳንድ በገጠር አካባቢዎች ጅራፍ ስርቶ ያውጫሉ። ይህ ማለት ምንድን ነው? ጌታችን ብርሃነ መለኮቱን በሚገልጽበት ጊዜ ድምፅ ነጎድጓድ የወጣ ማለት ነው። ድምፁ ነጎድጓድ ሲወጣ በገጠር ያሉ ሰዎች ጅራፍ የሚሰሩት ምሳሌው ይሄ ነው እና ልጆቻችን ቤተክርስቲያን ሄደው መዝሙር በመዘመር የደብረ ታቦር መዝሙር ያቀርባሉ። ይህ ለምን? ከደብረ ታቦር ጋር የተያያዘ ማለት ነው እና እናቶች ደግሞ በቤታቸው የሚያዘጋጁት ዳቦ መሆን አለበት። ይህ ለምን?
ለቤተክርስቲያናችን ታሪክ ተይዞ የመጣ ነው እና ዛሬ ወገኖቼ እኛም ደብረ ታቦር ስናከብር ከቤተክርስቲያን ዙሪያ መሆን ያለበት ከባህል አኳያ ቢሆን ከቤተክርስቲያን ዋናው ምስጢሩ ይህን ነው እና ይህን ተረድተን ሁላችንም ተረድተን እናከብራለን ማለት ነው። በተጨማሪ አባቶቻችን ችቦ ያደርጋሉ። ለምን? ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን በገለጸበት ብርሃን ሞላበት ማለት ነው። ችቦ ማድረግ በባህል ነው፣ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጸበት ስለሆነ ለማስታወስ ነው እና ዛሬም እኛ በቤተክርስቲያን እንመላለሳለን። ቤተክርስቲያናችን ደብረ ታቦርን እናከብራለን ማለት ነው። እግዚአብሔር አምላካችን ከበዓሉ ለሁላችን በረከት ያድልልን፣ ሚስጥሩን ይግለጥልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን። በስመ አብ ወወልድ